እሺ ዛሬ የምናየው የዩሮ ዩኤስዲ ትሬድ ሪካፕ ነው ማለት ነው። ሶ እዚህ ጋር እንደምታዩት የዩኤስዲ ሴል ሴታፕ ነው ማለት ነው። ሶ ይህን ሴል ሴታፕ እንዴት ሊይዘው እንደቻልኩኝ አብረን እናየዋለን ማለት ነው። 1 to 4 አራር ነው በዚህ ትሬድ ካች ያደረኩት። ስለዚህ ከ4 ሃወር ጀምረን እንዴት አናሊስ እንደምናደርግ አብረን አሁን እናያለን ማለት ነው። ሶ ከ4 ሃወር ስንጀምር እንደምታዩት የ4 ሃወር ጋፕ አለን ማለት ነው። ይሄ የኛ ፌር ቫልዩ ጋፕ ነው ማለት ነው። ሶ ትሬድ የምንገባ ከሆነ 4 ሃወር ላይ ምን እናደርጋለን? የምንገባበትን ፒዲአሪ ነው የምንፈልገው። ስለዚህ በዛ ሰዓት ፌር ቫልዩ ጋፕ አለን ማለት ነው። ከዛ ቀጥሎ ምን አለ? እንደምታዩት የ1 ሃወር ብሬከር ነው። ይሄ የኛ የ1 ሃወር ብሬከር ነው ማለት ነው። እንደምታዩት ይሄ ብሬከራችን ነው። ሶስቱ ካንድል ጥቁሮቹ ማለት ነው። ይሄ ብሬከራችን ይሆናል። ከዛ ቀጥሎ ምን አለ? 30 ሚኒት ላይ ብሬከር ላይ ኦቨርላፕ ያደረገ ኦርደር ብሎክ አለ ማለት ነው። ሶ ብሬከር ላይ ኦቨርላፕ ያደረገ ኦርደር ብሎክ ሲኖረን ደግሞ ለእኛ ሃይ ፕሮባቢሊቲ የሆነ ሴታፕ ነው የሚሰጠን ማለት ነው። ስለዚህ እኛ ቻርቱን በከፈትንበት ሰዓት እኔ ቻርቱን በከፈትኩበት ሰዓት እንደምታዩት ብሬከሩንም ኦርደር ብሎኩንም ነበረ ፊል ያደረገው። እንዲሁም ደግሞ የኒውዮርክ ሃያችን ተወስዶ ነበር። ከዛ ቀጥሎ ኤዥያን ሴሽን ሊከፈት አካባቢ ምን አድርጎ ነበር? ይሄን የምታዩትን ኦርደር ብሎኩ ላይ ያለ ሊኩዊዲቲ ነበረ። ከዚህ በፊት እንዳወራ ነው 3 ድራይቭ ፓተርን ብለን የምንጠራው ማለት ነው። ሶ ይሄ 3 ድራይቭ ፓተርን ይሆናል ማለት ነው። የዚህ ፒዲአሪው ላይ ከመጣ በኋላ 3 ድራይቭ ፓተርናችን አለ ማለት ነው። ሶ ሃይ ፕሮባቢሊቲ የሆነ ሴታፕ ይሰጠናል ማለት ነው። 3 ድራይቭ ፓተርን ካገኘን ሃይ ታይም ፍሬም ፒዲአሪ ላይ ማለት ነው። ስለዚህ እንደምታዩት ኢንተርናሉን ሬንጅ ሊኩዊዲቲ ወሰደልን። ቀጣይ ምን አደረገ? ይሄን ኦርደር ብሎክ ክሬት አደረገ። ሶ አላሰመርኩበትም። ይሄንን ኦርደር ብሎክ ክሬት አደረገ። ሶ እንደምታዩት ኦርደር ብሎኩ መቶ ፊል አደረገው ማለት ነው። ፊል ካደረገልን በኋላ ቀጥታ ነው ዳምፕ ያደረገው ማለት ነው። ልክ ተች እንዳደረገው ስናይፐር ኢንትሪ ነበረ በዛ ሰዓት እዚህ ጋር መግባት ይቻል ነበር። ለእኛ ግን አይመቸንም ማለት ነው ትሬዱን ለመክፈት። ስለዚህ ምን አደረገን? እኔ በተነሳውበት ሰዓት ለንደን ታይም ላይ እንቺን የምታዩትን ሎ ብሬክ አርግቶልኝ ነበር። ስለዚህ ይሄ የኔ ማርኬት ስትራክቸር ሺፍት ይሆናል ማለት ነው። ሶ ከማርኬት ስትራክቸር ሺፍቱ ቀጥሎ እንደምታዩት ኦርደር ብሎክ ሪክሌም ነበር የሰራው። ይሄ ኦርደር ብሎክ ብሬክ ካደረገው በኋላ መጥቶ ይሄ ነበረ ሪቴስት ያደረገልኝ ማለት ነው። ሶ 50 ሚኒት ላይ ወርደን እንዲሆና ያንን ኦርደር ብሎክ በደንብ እናወጣለን ማለት ነው። ሶ እንደምታዩት ይሄን ኦርደር ብሎክ ራሱ የነካው መጥቶ የምታዩትን ኢንተርናል ሬንጅ ሊኩዊዲቲ ወስዶልኝ ነው። እዚህ ጋር ምን አለኝ? ከውስጥ ኢንዱስመንት ወይም እኔ ኢንተርናል ሬንጅ ሊኩዊዲቲ ብዬ ነው የምጠራው። ከዛ በኋላ ላይ ሊኩዊዲቲ ስለወሰደ ኢንተርናሉን ስለወሰደ ማርኬት ተመልሶ ወደ ላይ እንደማይወጣ እርግጠኛ መሆን ይቻላል ማለት ነው በዛ ሰዓት። ሶ እንደምታዩት ይሄ የኔ የቡሊሽ ካንድል ኦርደር ብሎኬ ነበር ማለት ነው በዛ ሰዓት። ሶ እንደምታዩት ለንደን ሴሽን ላይ መጣና ሪትረስ አረገ እዛች ኦርደር ብሎክ ላይ። እንደዚሁም ምን አለ ላዩ ላይ ኦቨርላፕ ያደረገ ፌር ቫልዩ ጋፕ አለን ማለት ነው። ሶ ሁለቱንም ፌር ቫልዩ ጋፑን ባንጠቀም ችግር የለውም። ኦርደር ብሎኩ ፌር ቫልዩ ጋፑ ስላለ ፌር ቫልዩ ጋፑን በራሳችን መያዝ እንችላለን ማለት ነው። ሶ እንደምታዩት ቀጥታ ስናይፐር ኢንትሪን የሰጠኝ ማለት ነው። ሶ በዛ ሰብ ታርጌት ላደርግ የቻልኩት ይሄንን የምታዩትን ኢንተርናል ሬንጅ ሊኩዊዲቲ ነበረ ማለት ነው። ይሄንን ኢንተርናል ሬንጅ ሊኩዊዲቲ ነበር ታርጌት ላደርግ ያሰብኩት። ሶ እንዳልኳችሁ ከዚህ በፊት ትልቅ የሆነ ፕሮፊት መጠበቅ የለብንም ማለት ነው። ሶ አሁን እዚህ ጋር ቲፒ ሰጠ። አሁን ቲፒያችን እዚህ ጋር ካደረግ ነው ለኛ ቲፒ ሰጠን ማለት ነው። ግን ቲፒያችንን ለምሳሌ እዚች ሊኩዊዲቲ መጥቶ ሊወስድ ይችላል ብለን አስበን ቲፒያችንን እዛ ጋር ብናደርግ ኖሮ ለምሳሌ ማርኬቱን ፈርት ነው እኛ ብሬክ ኢቭናችንን ከዚህ ምናልባት ወደዚህም ልናመጣው እንችላለን። ሰው እንደምታዩት ማርኬት መጥቶ ብሬክ ኢቭናችንን ተች ያደርግብናል ማለት ነው። ሰው ያለኛ ለኢሞሽናችንም ጥሩ አይመጣም ማለት ነው። ስለዚህ ይህን ትሬድ ምን ያደረኩት እስከዚህኛው ኢንተርናል ሬንጅ ሊኩዊዲቲ ድረስ ብቻ ካች ለማድረግ አሰብኩኝ ማለት ነው። ሶ 1 to 4 የሆነች አራር ካች ማድረግ ችያለሁ ለንደን ታይም ላይ። ሶ እንደምታውቁት እኔ ለንደን ታይም ላይ ትሬድ አላረግም። ትሬድ የማደርገው ኒውዮርክ ታይም ላይ ነው።
ነገር ግን ለንደን ታይም ላይ ኦፖርቹኒቲ ካገኘው ያንን ኦፖርቹኒቲ መጠቀም እንፈልጋለሁ ማለት ነው። ምክንያቱም እንዴት እንደሚንቀሳቀስ ማወቅ ስላለብኝ ነው ማለት ነው። አሁን የለንደንም ሙቭመንት እንዴት እንደሚንቀሳቀስ ምን አርግቶ ምን ነክቶ እንደሚሄድ ምናምን ነገር ማወቅ ስላለብን ለንደን ታይምንም ግዴታ ኦፖርቹኒቲውን ካገኘን መግባት አለብን ማለት ነው። ይህንን ሉዝ ያደረጉበት ትሬድ ደግሞ ኒውዮርክ ታይም ላይ ነበረ። እንዴት ሉዝ አደረጉት? ኒውስ ነበር ማለት ነው። ይሄ የምታዩት 8 ተኩል ማለት ነው። በእኛ 9 ሰዓት ተኩል አካባቢ ኒውስ ነበረን ማለት ነው። ያ ኒውስ እኔን ቀጥታ እነዚህን ሊኩዊዲቲዎች ስቶፕ ሎሳችን እዚህ ጋር ነበረ የገባ ነው። እዚህ ኦርደር ብሎክ ላይ ነው ላሳያችሁ። ይህን የምታዩትን ሺፍት ሲሰጠኝ እዚች ብሬከር ወይም ደግሞ ይሄ አረንጓዴው ብሬከር ይሆናል በፌር ቫልዩ ጋር ኦቨርላፕ ያደረገ ማለት ነው። እና ጥቁሩ ደግሞ የኛ ምን መሆን ይችላል? እንደምታዩት ኦርደር ብሎካችን መሆን ይችላል። የተወሰነ ትንሽ ወጥቶ ነበረ። ነገር ግን ኒውሱ ሲመጣ እኛን አስወጣን ማለት ነው። ያስወጣን ይሄ የምታዩት ሊኩዊዲቲ የተጠራቀመ ሊኩዊዲቲ ነበር ማለት ነው። አሁን በደንብ ሳየው የተጠራቀመ ምን ነበረች? እዚች ጋር ሊኩዊዲቲ ነበረች። ይህን ማርኬት ስዊፕ ማድረግ ይፈልጋል። ከዚህ በፊት እንዳወራ ነው እንደውም ኢኳል ሎስ አለው። ይኸው እንደምታዩት ኢኳል ሎስ ሪላቲቭ ኢኳል ሎዎች አሉት። ያንን መጥቶ ስዊፕ ማድረግ ስለነበረበት ነው ስዊፕ አርግቶ የሄደው ማለት ነው። ቀጣይ እኛ መግባት የምንችለው የት አካባቢ ሊሆን ይችላል ማለት ነው። የዚህ ሙቭመንት ሃዩ የቱ ነው? ይሄ ነው ማለት ነው። ማርኬት ስትራክቸር ሺፍት ሰጥቶናል ማለት ነው። አሁን በዚህ ሰዓት ልንገባ ብንል እንኳን የሚያስገባን ኢንትሪ የለንም ማለት ነው። ሺፍት ሰጥቶናል በእርግጥ፣ ነገር ግን ምንገባበት ፒዲአሪ የለንም። ፌር ቫልዩ ጋፕ ወይም ኦርደር ብሎክ ብሬከር ብሎክም ሊሆን ይችላል። ምንም የሰጠን ነገር የለም ማለት ነው። ስለዚህ ኒውዮርክ ላይ ምን ይሆናል ማለት ነው? ኒውዮርክ ላይ ሉዝ አደረግን እና አግኝተን ነበር ደግሞ አንድ ሺፍት አግኝተናል፣ ግን ደግሞ ፒዲአሪ አልሰጠንም ማለት ነው። የዚህ አካባቢ ትቶን ሄደ ማለት ነው። ኒውዮርክ ታይም በዚህ አለፈ፣ በሉዝ አለፈ ማለት ነው። ለንደን ታይም ደግሞ በፕሮፊት ተጠናቋል ማለት ነው። 1 to 4 ምንም ማለት አይደለም። ምክንያቱም እዚች ጋር 4% ሰርተናል፣ እዚህ ጋር ሉዝ ያደረግነው 1% ነው። ስቲል አሁንም ፕሮፊት ላይ ነን ማለት ነው። 3% ፕሮፊት ላይ ነን። የዛሬው ትሬድ ይሄን ይመስል ነበር፣ የዩሮ ዩኤስዲ ትሬድ ሪካፕ ማለት ነው። የዚህን ቢፎር እና አፍተር አስገባላችኋለሁ ከቪዲዮ መጨረሻ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አርጉ ማለት ነው። ለትሬደር ጀለሳችሁም ሼር አድርጉለት፣ ይጠቅማል ብላችሁ ካሰባችሁ። ይመቻችሁ።